ጉብልዬን አንተ ጉብልዬ ጉብልዬን አንተ ጉብልዬ እኔ ግርም የሚለኝ ነገር ይሄ ሰውዬ የሰዎቹ አልበቃ ብሎት ነው ዕቃቸውን የሚሰበስበው። ቆይ ለመሆኑ የኔን ምን ወስዶብኝ ይሆን? አይ ዕቃ እንኳን ታይሆን ልቤን የወሰደው። ግን ቆይ አንቺ ቅድም ሳልጠይቅሽ ምን ሆነሽ ነው አዛውንቱ ላይ በየን እንዲቀልላቸው ያደረግሽው? ከዶክተሩ ጋር ተበዳይን አግኝቻት ነበር እና ጽንሱ የመጣው በመላመድ የመጣ የወሲብ ግንኙነት እንጂ በመደፈር እንዳልነበረ ስለተረዳ ነው። ቢሆንም በስራ ቆይታሽ ሊያስወጣሽ ነበር ሚዛን ስትሰጪ ነበር። አይ መስሎኝ እንደዛ ነበር። አሁን ግን ምን እንደማስብ ታውቃለህ? ሽማግሌ ሁሉ ወጣት ሴቶች ላይ ምን እያለ እንደሚያሳምናቸው ሪሰርች ማድረግ ነው። አንቺ እኮ አታደርጊውም አይባልም። ኦፍኮርስ አድርገዋለሁ፣ ግን አንተ አልገረምህም እንደዚህ ተመሳሳይ ኬዝ ሲመጣ? እሱማ እውነት ነው። ለማንኛውም ቤት ውስጥ ምን እየሰራሽ ነው? ከቴትዬ ጋር ነው። በይ በቃ እሺ፣ እቴቴን ሰላም በይልኝ። ቻው። ዜማዬ
ወይ ለምንድን ነው ግን የወንድ ጓደኛ ማትይዡ? እንዴ ትምህርቴን ሳልጨርስ ደግሞ ከማን አይቼ በማን ተምሬ ላግባ? አንቺ ደግሞ እኔን ማየቱን ተይና አሁን የራስሽን ህይወት መኖር ጀምሪ። እኔ እንደሆነ ያኔ ገና በልጅነቴ ነው ሁሉ ነገር የመና ይቀር። ገርም ነው። እንዴት ሁላችንም ተዳደረን ግን አደራችን እንዴት እንደምንገኝ እንጂ ማለት ነው። ለምን ጠላትሽ ልብን ይበል። ለምን አንቺ ጓጉቶሽ ከምትሞጪ ተነሽና አንድ ላይ እንሂድ። ተመስገን ይባል። ከዛሬ በኋላ እሳቴ ነው ማለት አሁንማ ነገሮች ሁሉ ታረጁ በኋላ አገኝተሽኝ እንጂ በፊት ብታገኘ ኑሮ እናቴ ሴቱን እንደ ሎተሪ ዕጣ ነበር የሚጣጣልብን። ባይሆን ነበረ የሚገርመኝ። ከዛስ ለማግባት እንኳን አልሞከርክ? አይ ትዳሩን እንኳን አንዳንድ ጊዜ ምርቃትም እርግማን ይሆናል መሰለኝ። የሚስት ነገር አልተዋጣልኝም። የምሬን እኮ በዚህ ችሎታ ሞት ነው ከአንተ የሚለየኝ የምትል አንዲት ሴት ትጥፋ። አራም ሞትስ ነበረ ስንቱንስ ገለናል እናቴ። ስንቱን ረሽነው ነው ማጋለሁ። በሱ ጉዳይ የዓለም ዋንጫ የለም እንጂ የዓለም ዋንጫ ቢኖር በየ4 ዓመቱ እኔ ነበርኩ የምመጣው። እንዴት ነው እንድገም እንዴ? ወደ ጎሽ ቸሩን ያሰማሽ። ዜምዬ ወይ ቴቴ ደግሞ ያግቢ ጭቅጭቅሽን ልትጀምሪ ባልሆነ። ተይ ይህን እንደ ጭቅጭቅ አትመልከችው። በዚህ ሰዓት እኮ አንቺ ለኔ እኔ ላንቺ ብቻ እኮ ነን ያለ ነው። ቢሆንስ አንቺ ታላቅ እያለሽ እኔ ባገባ ሰውስ ምን ይላል? ሰው ምን ሊል ይችላል? ነገር ግን አንድ እውነት አለ፣ ከሰውም ከአንቺም የተደበቀ በእኔና በማዬ ውስጥ ብቻ የተፋፈነ ነገር አለ። እቴቴ ምን ሆነሻል? እንግዳ የሆነ ባህሪ እያሳየሽኝ ነው። እውነት ነው። አሁን ላይ ማወቅ የሚገባሽ ትልቅ ጉዳይ አለ። እኔ ማለት እህትሽ። ምን እህትሽ? ምን እህትሽ አይደለሁም። በለጋነት እድሜ በአፈቅርሻለሁ ስሜት ተገፋፍቼ የወለድኩሽ የአብራኬ ክፋይ ልጄ ነሽ። እኮ ለምን እንዴት እስከዛሬ እናትነትሽ ደብቀሽ ልትኖር ይቻልሽ? ታሪኩ ብዙ ነው። ቤተሰባችን በአካባቢው የታፈረና የተከበረ ቤተሰብ ነው። በተለይ እናቴ እንኳን ለራሷ ለአካባቢው ልጅ ሁሉ መኩሪያ ነበረች። የኔ ነፍሰ ጡር መሆን ሚስጥር ሆነ። ከዛም የፀሐይ ሙቀት ብቻ ለማግኘት ከቤት ወደ ግቢ ከመውጣት ውጪ ምንም ሳይታወቅ ቀኑ ደርሶ በሰላም ተገላገልኩሽ። ይኸው እስከዛሬ እህቴ እየተባልሽ ኖርሽ። እናም እናቴ የኔን ወግ ማዕረግ ሳታይ እንደሞተችው ሁሉ እኔም ሳልሞት ያንቺን ማየት ፈልጋለሁና እባክሽን እሺ በይኝ። እሺ። አባቴስ ማን ነው? የፈራሁት ደረሰ። ሌላው ስጋቴ ይሄ ነበር። አባትሽ ልቤን በፍቅር አጥሎ በሆዴ አንቺን አሳዝሎ ለጊዜው ተከራይተን ከምንኖርበት ቤት ውስጥ ጥሎኝ ጠፋ። ኧረ ምን ጉድ ናችሁ! ይሄን ያህል ሚስጥር ትሆኑብኛላችሁ? እማማስ ቢሆን እንዴት ሚስጥር እንደሆንኩኝ ጥላኝ ትሞታለች? በማማ ጥንት ሁሉም አልፏል። ስለዚህ እናትሽም እህትሽም አድርገሽ ዓለምሽን አሳይ። አሁን ምን እንደምል አላቅም። ለመረጋጋት ማረፍ አለብኝ።
የአባቴን ማንነት ግን ማወቅ አለብኝ። ደህና ደሪ። ሰልፍ የሚባል ክፉ ባህል ተጸናቶን እኮ በቃ ካልተሰለፍ የሆነ ነገር የማናገኝ ይመስል በቃ የመሰለፍ ባህላችን ተጸናቷል። ምንድነው? ምን ሆናችኋል? ችግር አለ? ችግርም አለ። እኔም አልገባኝም እንጂ ችግርም አለ። ምን ነው ዜማዬ? ኬዝ ፌል አደረገብሽ እንዴ? ምን ፌል ያደርግብኛል? ስታርት አደረገብኝ እንጂ አታምጣው ስለሆነ ነበር። አወኩት። ምን ተፈጠረ? ኧረ እባክሽ ይልቁንስ የልጅቷ ፋይል ለዛሬ ማድረግ ቀጠሮ። የትኛዋ ልጅ? በመደፈር ያለገዘች ናት። አዎ ችሎት ልትቆሚላ ፈልገሽ ነው እንዴ? ሳይሆን ጥሩ ስሜት ላይ አይደለሁም እና ከሁለት አንዳችሁ እንድትቆሙ ይፈልገኛል። ልጅና እንደ ቀጠሮ? አይ አይደለም፣ የሕክምና ማስረጃ ትርጉም ማቅረብ ነው ቀጠሮ። ቢሆንም እናንተ ሸፍኑልኝ፣ እኔ እረፍት ማድረግ አለብኝ። እንደውም የወዲት አንቺ ሸፍኑልኝ። ፍሬስ ችሎታ አለ እንዴ? ከሰዓት 8 ሰዓት የምስክርነት ኬዝ አለብኝ እንጂ ከዛ በፊት ምን የለብኝ። በጣም ጥሩ። ሻይ ቡና እያለን ብናወራ የምፈልገው ጉዳይ ነው። ይቻላል ይቻላል። በጣም ይገርም ታሪክ ነው የነገርሽ። በዛ ላይ አባትሽ ሆነው አንድም ቀን አንቺን ፍለጋ መተው አለማወቃቸው ራሱ በጣም ይገርማል። በጣም እኔም ለዚህ ነው ችሎት መቆም ያልፈለኩት። ስሙ ፍቅር ይሁን እንጂ ተደፍሮ ከማገዝ እኮ አይተናነስም። ታዲያ ምን ያልሽ? አባትሽን ፈልገሽ የምታገኛቸው መስልሻል? አይ እንኳን እኔ እቴቴም ልትገምት አትችልም አይመስለኝም። ተስፋ ቢቆርጡ ነው ከ20 ምናምን ዓመት የያዙትን ሚስጥር የነገሩሽ? እሱን እንኳን እንደነገርኩ ነው። የአግቢ ጭቅጭቋ ስትጀምርብኝ እንዴት አንቺ ታላቅ እያለች ያገባል ሰውስ ምን ይላል ስላት እህቴ ሳትሆን እናቴ እንደሆነች አረዳች። በአንድ ድንጋይ ሁለት ወፍ ይሉሻል። ይሄ እንዴት እባክህ? በአንደኛው አንቺ እንድታገቢ ማሳመናቸው ነው። ሁለተኛው ደግሞ እስከዛሬ ድረስ እህቴ ስትያት የነበረው እውነተኛውን እናትነቷን ስለገለጸች። ቆይ ላግባስ ብል ከየት አምጥቼ መቼ አዘጋጀሁትን ነው ማገብ? አውቀው የከደኑት አይን ይባላል። እስቲ በአጠገብሽ ያለውን ቃኘት ታርገሻል? ብቻ ምንም የተዘጋጀሁበት ነገር የለም። ደግሞ ታውቃለህ ትምህርቴን መጨረስ አለብን። ትምህርትሽን እኮ ኦልሬዲ እየጨረስሽ ነው ያለሽው። እኛም ደግሞ ለምርቃቱ እየተዘጋጀን ነው። ከዛ በኋላ ደግሞ አባትሽን ደግሞ እንፈልጋለን። አንተ እዚህ ትገለብጣለህ እንዴ? ገንዘቤን ስጠኝ። የምን አባሽ ገንዘብ ነው? ዞር በይ ከዚህ። ገንዘቤን ሳይዝ እኔ ከዚህ የትም አልሄድም። እንደፈለግ ስደሰት ቆይተህ ገንዘብ አልከፍልም ማለት አትችልም። ዞር በይ እኮ ነው የምልሽ። ገንዘቤን ስጠኝ። አልሄድም። አንቺ ዞር በይ። ስጠኝ ገንዘቤን። ማን ነው ቆሻሻ ወደ
አይዞሽ። የተፈጠረውን ነገር አይቻልም። በጣም ያሳዝናል። ለማንኛውም እኔ ደፋር እባላለሁ። እንዴት ልትል ትችያለሽ? መጀመሪያውንም ይህን አይነት መልክ ይህን ቁመና ይዘሽ እዚህ ቦታ ላይ መገኘት አልነበረብሽ። እፈልጋለሁ የምትይ ከሆነ እኔ ከዚህ የተሻለ ቦታ ላስቀጥርሽ እችላለሁ። አይዞሽ፣ ያልፋል። የሚያልፍ ነገር የለም። ምግቡ አይሻልም? መሻልም አይሻልም፣ ግን ያፈንኩትን ከተነፈስኩት በኋላ የምፈልገውን አገኛለሁ ስል አንቺ ግን መሽቶም ሲነጋ ያውልሽ የአንቺን ፍላጎት እንዳሟላልሽ እንደምትፈልጊ ሁሉ የኔን ፍላጎት አሟላልኝ። የትኛውን ዜማዬ? ባልጠራበትም ማንነቱን ማወቅና እንዳልወለድ የፈለገበት ምክንያት። የት ብዬ ነው ማገናኝሽ? ላገናኝሽ ብል ስኬት አመጣዋለሁ። አላቅም። ፍቅር በነበራችሁበት ሰዓት ቤተሰቦቹን ምናምን አስተዋውቁሽ አያውቅም? አስታውሽ። ብቻ እንጂ የቻልኩትን እሞክራለሁ። ሄሎ፣ አመሸሽ ዜማዬ። እንዴት አመሸ? ተግባባችሁ? ምን ባክህ፣ ወግ አጥባቂ ከሆነ ማህበረሰብ ከሆነ እድገትህ ነገሮች ሁሉ እንዳሰብከው አይሄድም። አንቺም ላለፈ ህይወት እኮ ብዙ ቦታ አትስጪው። ቀጣዩን አስቢ። እሱማ መቼ ይቀራል? ይልቁንስ ምን እያደረግክ ነው? የጠዋቱን ኬዝ ፍርድ አፈጻጸም እየመረመርኩ ነው። ፍርድ ማቅለያ የሚባል ነገር ፈጽሞ ማሰብ የለብንም። በዚህና መሰል ኬዝ የማያዳግም ብይን ነው መስጠት ያለብን። ህጉ በሚወስነው ውሳኔ ነው ሀሳብ መቀየር ማጽናት የሚቻለው። በቃ ይመችህ። ራስንም ብዙ አታስጨንቅ። እረፍት ማድረግ እንዳትረሳ። ብዙም ባይሆን ማረፍ እሞክራለሁ። እቴቴን ሰላም በይልኝ። አልቀረብም። አንተ እንጂ እሷ መች ታውቅህና ነው። በል ደህና ደርሽ። ዜማዬ ማን ነው? ዩኒቨርሲቲ አብሮኝ የተማረና የስራ ባልደረባኝ ነው። ሰላም በይልኝ ብሎኛል። ጥሩ ልጅ ነው። እውነትም ጥሩ ልጅ ነው። ቆይ ግን ምን ቢፈጸም ነው? ኧረ ለወሬ ማይመች። የዕለት ጉርሷን ፈልጋ በሰራተኝነት ብትቀጠር በማባበል ከተኛት በኋላ ጸነስኩ ስትለው ፊትሽን አልሻል አላት መሰለሽ? ምስኪን እና በህግ አምላክ አለች። ወዶ ነው የፈጸመው ወንጀል እስከሆነ ድረስ በህግ ይጠያል። ይሁን እስኪ ይሄም አለ ለካ። ተመስገን ነው። እንኳንም ወለድኩሽ። እንዴ አንቺ ነኝ ተነስተሻል እንዴ? አንቺ እንደው እንዴት ነው የሚያደርግሽ? በእናትሽ ገደልሽ። አልተረፍኩም እንደ ዘንድሮ እኛረካ ሁልጊዜ ፋሲካ የለም አሉ። እኔ የምልሽ እንደ ነብራቂ የሚያደርግሽ ምን ታደርገዋለህ? ይታደሉታል እንጂ አይታገሉ። እውነት ነው። ይሄ ምንም ሐሰት የለውም። እውነት ነው። ይኸውልሽ ምን መሰለሽ የነብር ጅራት አይያዙ ከያዙ አይለቁዋል። ስለዚህ የምንለቅቅ አይመስለኝም። አሁን ተነሽና ቁርስሽን እንብላና አብረን ከዛ አፋችንን ረጠብ አድርገን የመልስ ጨዋታ ድጋሚ እኔ ልባሽ ልምጣ። እስከዛ ገብተሽ ቆይ።
ደፋሩ ጠናው እባላለሁ። የአባቴ ጠናው አባት አያቴ ዳንቾ ከወላጅ አባቴ እናት ውጪ ብዙ ሴቶች ጋር የፍቅር ግንኙነት ነበራቸው። ከነዚህም ሴቶች ከ20 በላይ የአብራካቸውን ክፋይ ልጆች ወልደውላቸዋል። አንድ ቀን የአባቴ ወዳጅ የሆነው አንድ ዕድሜ ጠገብ አዛውንት በጨዋታ ስለ አባቴ አንስተው የወጣትነት ጊዜያቸውን ሲነግሩኝ ይገርምሃል፣ አያትህ ያኔ ልጅ እያለን ብዙውን ጊዜውን ከሴቶች ጋር ነበር የሚያሳልፈው። ግን ከኔ እናት ሌላ ሚስት ነበረችው? ነበረችው ብቻ ነበሩት እንጂ እንደውም ከብዙ ቆነጃጅት ጋር በትዳርም ይሁን በፍቅር ተሳስሮ ይኖር ነበር። ከዛም የአያቴ ወዳጅ የሆኑት አዛውንት አንድ ቀን እኛ ከተቀመጥንበት ቁልቁል ወደ ሜዳው እጃቸውን በመጠቆም እያመላከቱ ከዚህ ሁሉ ወጪ ወራጅ አብዛኛው የአያቴ ልጆች ሊሆኑ እንደሚችሉ አጫወቱኝ። ከዛን ዕለት ጀምሮ የቤተሰቤ አመል ተጋባብኝ መሰለኝ። የኔም አብዛኞቹ ወዳጆቼና ዙሪያዬን የሚገኙት በሙሉ ሴቶች መሆን ጀመሩ። የገባሽ ማለት እንዴ? አዎድ ገብቻለሁ። እንዴት? በየት በኩል ገባሽ? አወየ ጌታዬ ጉድ! እንደው ብሎ ሰው ላይ በር ቆልፎ መሄድ ጀመሩ። ቆልፎ ስትይ ምኑ ነው የተቆለፈው? አልገባኝም። ምኑ ይቆለፋል? እኔ ሸጋ የቤቱ በር ነዋ። ታዲያ ቁልፍ ከሆነ አንቺ በምን ገባሽ? የባሰ አታምጣሉ። በቁልፌ ነዋ። ለመሆኑ አንቺ በምን ገባሽ? ወይስ ትታከሚያለሽ ነው? እሱ አንቺን አይመለከትሽም። ግን ቁልፌ ስትይ አልገባኝም። አጥብቆ ጠያቂ ያለኝ ወይ ተመላላሽ ሰራተኛ ነኝ። አልፎ አልፎም ታካሚ የራሴ ቁልፍ አለኝ። ቢያን የገባሁት ነው ሸጋ ነው። በቃሽ፣ ወደ ስራሽ። ደግሽ ቁርስ አልበላሽ? እንደው ትላንት የሰራው ስንሳለ ዳቦ ገዝቼ አልልሽ። አመሰግናለሁ። ግን ስምሽ ማን ነው? ጥሩ ወርቅ አልታየ በሀገሩ እባላለሁ። ለማንኛውም ሶፋን ትባላለሁ። ሶፊ ብለሽ ልትጠሪኝ ትችያለሽ። እሺ። ቅናታ ምን ትመስላለህ? እኛም ከርመን እንዲህ አድርጎ ነው የማያውቅ። ትው ሰው መስለኝ ቁርስ መስራትሽ ማለት ነው። ደፋሩ ነው የሁላ ቡድን ያመጣብኝ። ወይ ደፋሩ! ከዛሽ ምስኪን ቆንጆ በኋላ ያገኘኋቸው ወጣት ሴቶች ግፋ ቢል 2 እና 3 ወር ያህል አብረውኝ ቢቀመጡ እንጂ ሳምንትም አንድም ቀን አብረውኝ ያሳለፉት ሴቶች ቁጥር ስፍር የላቸውም። አንዳንዴ ፍራሽ ሜዳ ላይ ድንቅ የሆኑብኝን መዘግባቸዋለሁ እንጂ በተረፈ እዚህ ላይ ያሉት ሴቶች በሙሉ በእውነት ማውቃቸውን ነው። ምን ጉድ! ምን ነው ተፈጠረ ነገር አለ? ሰውዬው እንዳትወር እንዴት እንደሚያደርጋቸው ያናገረሽ ሰው አለ? ኧረ ከዛም በላይ ነው።
አናግረሽ ይልቅ እሱን ትሙና ቶሎ ጨርስ እንጂ። እሺ እኔ እኮ አሜሪካኖችን ለምንድን ነው 13 ቁጥርን የሚጠሉበት ምክንያት እያልኩ 13 ቁጥርንና አሜሪካንን ለማፋቀር የማልቆፍረው ጉድጓድ አልነበረኝም። ለካ 13 ቁጥርን ያለመውደዳቸው ብቻ ሳይሆን አለመጠቀማቸውም የገባኝ 13ኛዋን ልጅ በተገናኘኋት ጊዜ ነው። ውበቱን ድፍት አድርጎባት አመል የነሳት ጎሽ ጭራሽ ብለህ በላይ ላይ ሴት ይዘህ መምጣት ጀመርክ። ወደ ይመጣል። ምን ማለት ነው? ሴት ሌላ ምን ሊመጣ ይችላል? ነይ ጎበዝ ቁጭ በል እስቲ መጀመሪያ ቁጭ እንበል ከዛ እናወራለን። ስሚ እኔ ሴት አይደለሁም እጮኛ ነው። ዝም በይ አንቺ ልጅ ጋር ያወራ የለም እሱ ጋር ነው ያወራሁት። እሱም ቢሆን ምን አጠፋ? እኔ ሚሮድ አንቺ ምን ነካኝ እንዴ? ምን በትንሽ በትልቁ ማኩረፍ ነው። ጠዋት ወጥቼ ለምሳ ስመለስ ምሽት ስመጣ ጠቅለል ብላ ሶፋ ላይ ተኝታ ነው የማገኛት። ጉብልዬ ናንተ ጉብልዬ ጉብልዬ ናንተ ጉብልዬ ጉብልዬ። ይቅርታ ረበሽኩሽ እንዴ? ግዴታ ፋውጥቼ መናገር አለብኝ? እኔ እኮ ምንም አላውቅም፣ ለጨዋታው ብዬ ነው። ጨዋታም ቢሆን ወጋ አለ። እኔ የምልሽ እንዱ አይረብሽም? ይምጣ ብዬ ነው እንጂ ቤቴ ሲሄድ ይደርሳል። ቤት የሌለን የሰው ሀገር ሰዎች እኛ ራሳችንን እንጠግን። ሀሳቤም የለም። ብቻዬን እንኳን አይደለም፣ ሰው አለ እኮ። ማን አለ? መች እኛ ከሰው ተቆጥረን ብለሽ ነው? ትሞጠሞጫለሽ። ምን አለበት አትደውይልኝ? ተመች ወዲህ ነው እዚህ ቤት ትመጣ ደውዬ የማውቀው። ሰው ሲመጣ ደው መጥቷል አልመጣም ብለሽ አይደወልም? ይልቅ ምግብ ላይ ደርሰሃልና ብላ። እሱን ቀድሜሻለሁ። አይኔ ሁልጊዜ ይሳሳልሻል የኔ ስለሆንሽ ወዶሻል። አልኩህ እኮ እኔን አይደለም እንደ እሷን እንግዳዋን ማለት ነው። ሳይበላ ላደረ ነዋ። በልቶ ላደረ ምን ያደርግለታል? እሱስ ልክ ነሽ። በእንግዲያው ለእኛም ይሄንን ያመጣሁትን አዘጋጅልና ስራ ያደል አዘጋጃለሁ። እሺ እኔ የምልህ እሳቴ፣ ወይዬ እስከ መቼ ድረስ ነው እንደዚህ የምትኖረው? ያው እግዚአብሔር እስከፈቀደ ድረስ ነው። ግን አሁን ወደ ማጠናቀቁ ደርሰናል። ምን ነው ረበሸች? የዋ ብጤ ናት፣ ምንም አትልም።
ግን ስንተኛዋ ናት? የሰውዬው ድፍረት እንዴት እንደገረመኝ። ማለት ያን ያህል አውርታችኋል እንዴ? ምሳ ላይ ፍሬን እንኳን ሳይፈራ ድብን አላረገኝ መሰለሽ? መች በሱ ብቻ በቃ ልክ ፍሬጁን ለመታጠብ ሲነሳ ስልክ ቁጥሩን ጽፎ ቁጭ አላረገልኝም። አጅሪት ከዛ አንቺም ደወልሽለት አይደል? እንደውም ቆይ ልደውልለት። አንቺ እንደሆነ ሽማግሌዎችን ሁሉ ኬዝ እያቀለልሽ ነው። ስንተኛው ምን በማስመልከት ማለት ነው? ስንተኛ ማለት ነው? ማለት በሰራተኛነት ወይ እቺ በረከተች በእውነት ነው። አሎ አሎ አሎ። ሄሎ። አቤት አቤት። ከሰዓታት በፊት ይህ ቁጥር ተሰጥቶኝ ነበር ምሳ ሰዓት ላይ። የኔ ቆንጆ እግዚአብሔር ያክብርልኝ። አክባሪ ያሳጣሽ። አመሰግናለሁ። ዜማዊት እባላለሁ። ደበኝ በእውነት በጣም ዛሬ እድለኝነት በጣም ተሰምቶኛል። 50ኛ ዓመት የልደት በዓልን ላከብር በዝግጅት ላይ እያለሁ አንቺን ስላወኩሽ በጣም ደስ ብሎኛል። እንኳን ተወለዱ። እንዴ አንተ በይኝ እንጂ አይከብድም? ምን ይከብዳል እንዴ? ምን ያከብደዋል? እንደውም ግንኙነታችንን ቀለል ያደርግልናል። ጥሩ። ለማንኛውም ስላወኩት በጣም ደስ ብሎኛል። እኔም በጣም ልነግርሽ ከምችለው በላይ ደስት ብያለሁ። በጣም ነው የማመሰግንሽ። እሺ ቻው። ታዲያስ ውሎሽ እንዴት ነበር? ጥሩ ነበር። አንቺስ ጋር? ውይ የዛሬ ገጠመኝ አይወራ። ስራ ላይ ነው? ኧረ ተይው። ከምንም በላይ የገረመኝ የእኔ ያልታወቀ አዲስ ባህሪ ማምጣት ነው። እቴትዬ ወንዱ ግን ምን ሆኗል? በተለይ ደግሞ በእድሜ ጠና ያሉት። በእኛ ጊዜም እኮ እንዳሁኑ አይግነን እንጂ አልፎ አልፎ እኮ ሹገር ዳዲ ይገጥማል። እኔማ እቴትዬ በፊትም ከዚህ ህይወት ጋር የተያያዘ ኬዝ ሲሰጠኝ ምን ብለው አግባብተው ለአልጋ እንደሚያደርሷቸው ማወቅ ፈልግ ነበር። ይኸው ዛሬ ጨዋታውን ጀመርኩት። ጨዋታውን መጀመሩ ባልከፋ፣ ግን ዜማዬ ከእድሜ ጋር ይሁን። እሺ ለምን ደውዬ ደውላለሁ? ያልሰማሽ? ሄሎ ዴቭ። ሄሎ። ሰላም ነው? የኔ ቆንጆ የት ሆነ ነው? ክለብ ታዘወትራለህ እንዴ? አይ አልፎ አልፎ ከሆነ ጥሩ ነው። ቤት ስትገባ ልደውላ? ምን ታጣለህ? ወይኔ እንደውልሽ። አይ እንደውም ምቾት ላይ ከሆንክ ምቾትን አልንጠቅ። እሺ የኔ እናት። ነገ ከነገ ወዲያም ቢሆን መደዋወል እንችላለን። በቃ እኔ እደውልልሻለሁ። እሺ ቻው። በል ደህና እደር። ሰላም እደርልኝ። ወይቼው ጉድ! ጊዜው እንዴት ይሮጣል! በሁለት አስርተ ዓመታት ውስጥ ከትምህርት ቤት ውጭ ከብዙ ሴቶች ጋር ተገናኝቻለሁ ማለት ነው። ይገርማል። ከዚህ ሁሉ ሴቶች ውስጥ የልጅነቴን ሳላገኘት መቆየቴ ነው የሚቆጨኝ። አሁን ሳስበው
አያቴ ያንን ያህሉን ሴቶች ከልጆቻቸው ጋር ነው ማለት ነው አብረው የዘለቁት። ቀሪውን ግን እኔም የመጀመሪያዬን ባገኛት ብዬ ዘወትር አስባታለሁ። እሺ አለ እንዴት ነው ታዲያ? እንዴት ነች ያልከኝ ልጅ? አስተማማኝ ማርያም ቁንጅ ነው። ጠባይ ስንት ነው? ፈጊዋ ተው ልብ ይደክማል። በዛ ላይ ትምሩ ነች። ጥሎላና እውቀት ሄሎ ሶፋኒ ባዶ ቤት ጥቂት ጠፋ አይደል? ምንም አይነት ልወጣ ፈልጌ ነበረ። በሩን ቆልፌው ልሂድ እንዴ? በቃ ጥሩዬ መምጣቷ ስለማይቀር እሺ ትችያለሽ። አዳር እኔ ጋር ነሽ አይደል? አዎ እመጣለሁ። እሺ ቻው። እሺ ቻው። እሺ ዛሬ ብዙም ስራ የለም መሰለኝ። ለምን ወጥተን ሸጉና ነው? ዛሬ እንኳን እኔ እችላለሁ ይቻላል። አይ እኔ እንኳን ይቅርብኝ፣ ትንሽ የማሰናዳው ስራ ስላለብኝ ባይሆን እናንተ አውጡ። በቃ አንቺ ያሰብሽውን ካላሳካሽ አይሆንም። ፍርዬ ነግሬ ነበር እኮ ሽማግሌዎችን ማጥናት እንደምፈልግ። በዛ ላይ ጀስት ሪሰርች ብቻ ነው። ከሪሰርች እንዳያልፎች። እንዴት? ለምን ጠየቅኝ? የብዙ ሰው ኬዞችን ስታገላብጥ የነበርሽ ሰው የአንቺ ኬዝ ደግሞ እንዳይገላብጥ ፈርቼ ነው። ማ እኔ ዜማዊት እኮ ነው ታውቀኛለህ። በደንብ ነው የማውቅሽ። ያው ህይወት የማይቀይረው ነገር የለም ብዬ ነው። ለማንኛውም መጠንቀቅ ባይከፋ ማለት ነው። ልጅ የመውለድ እቅድ ከያዝኩ ጊዜ ጀምሮ ተመላላሽ ሰራተኛዬ ጥሩዬም አልቀረችም። ሁሌም ፍራሽ ተጋሪ ሆነች። በተለይ ማታ ላይ መጠጥ አብዝቼ ጠጥቼ ጠዋት ተኝቼ ካረፈድኩ ጥሩዬ ፍቱን መድኃኒቴ እየሆነች እየለመድኳት መጣሁ። አንድ ቀንማ በመጠኑ ጠጥቼ ወደ ቤት ስገባ ድንገት ጥሩዬ ሳገኛት የገጠር ልጅነቷን ጨምሮ ውበቷ፣ ጸባይዋ እየረታኝ ብቻዬን እያነጋገረኝ እየወደድኳት መጣሁ። አቤት ጥሩዬ ከንግግሯ ውጪ ከገጠር ነው የመጣችው ለማለት የሚያስደፍር ምንም ገጠራዊ ባህሪ የላትም። በተለይ እዛ ነገር ላይ ልብ አውቃ ናት። ከሀገሯ ለምን እንደወጣች እውነቱን ባትናገርም እንደኔ ስገምት የልቧን የሚያደርስላት፣ ጣዕሟን የሚቆርጥላት፣ የልቧን የሚሞላላት ስላጣች ነው ብዬ ገምታለሁ። ከዛ በኋላ በአልጋ ተጋሪነት በግንባር ቀደም ከያዝኳቸው ውስጥ ጥሩዬ
አንደኛዋ ሆነች። ባለፈው ከዚህ ይዣት ሄድኳችሁ። እሺ ካለችብህ ኧረ ምን ችግር ትላለች? ልክ ነው እንጂ ያለችው። ከዛማ ሀገሯ ቀኝ ስትቃኝ አታድር መሰለኝ። በየትኛው ባቲ ነው? ትዝታ ነው? አንቺ ወየው ነው ወይስ እንዳለችው ትዝታ? እኔስ መቼ ዋዘንኩና እንዴ? በሀገሯ ቅኝት ስትቃኘኝ እኔ ደግሞ እረፍት ስነሳት አደርኩ። አንበሳ እኮ ነህ። በዚህማ ምን ይጠረጥርሃል? ችጎች እንዴ በጣም ይኛል። በእናትሽ ስትፋቂ ለኔ ድረሽ ተጫዋች ነበር። እንደ ጨዋታው ችግር የለም። ይልቅ እኛም ምሰሉና እስክትጠግቢ ድረስ ያጫውትሻል። እስቲ ታዛችሁ ቅደማችሁ በቃ ይመች። እማትመጣ ከሆነ እኔ ወደ ቤቴ ልሄድ ነው። ዜምዬ ወይ ጌቲ ታውቆሻል፣ ግን ሰሞኑን ጸባይሽ ተቀያይሯል። በፊት እኮ ስመሽኝ ነበር የምትሄጂው። ኧረ ጌቲ እንዳልቀሰቅስሽ ብዬ ነው። መልካም ቀን ይሁንልሽ። ስማኝማ፣ ለምን ዛሬ ተገናኝተን አናወራም? ይቻላል። ከምሳ ሰዓት በኋላ በማንኛውም ሰዓት መገናኘት እንችላለን። እሺ በቃ እንደዋል። እሺ ምን እያልሽ ነው? ኖርማል ሰው እንደሚሰራው ይሄ ኖርማሊቲ አይመስለኝም። ምንድን ነው በሪሰርች ምክንያት ልብን ከፍቶ ለሰው ማሳየት ነው ያልተዋጠልኝ? ለእኔ ከተዋጠልኝስ ምን ነው ይሄን ያህል አንተ አስጨነቀኝ? አላውቅም፣ ብቻ ውስጤ ደስ አላለው። እኔ ውስጥ ያለው ነገር ይሆንሽ። ሄሎ። አቤት። አዎ እሺ፣ እችላለሁ። በቃ መጣ። እሺ ወይ ጉርሻ እኮ ብዙም አልወድም። ይልቅ እንዳይከፋ ቀንሰውና ትንሽ ልጉረስልኝ። ከዚህ በኋላ ግን እንዳታጎርሰኝ።
ምን ነው ደነገጣችሁ? እንዴ ምን ያስደነግጠናል? ለምን ምን አየን ብለን ነው የምንደነግጠው? አንተ ደነገጥክ እንዴ? ምን ተፈጠረ ብዬ ምን ይታወቃል? ሸባው እንደሆነ ከባቢው ብዙ ነው። አንዷን ይዞ ይሆናል ብዬ ነው። አንድ አይደለም ለምን 100 ሰው አይከበኝም። አንቺ ምን ቤት ነሽ? ምን አገባሽ? የኔና አንቺ ነገር እኮ አልቋል። አከተመ። እሱ ላንተ ነው። እኔ ያልጨረስኩ ምን ቤት ነሽ አንቺ? ብዬሽ እኮ በቃ በጣም በቅቶኝ እጅ ብለሽን ትችሻለሁ። ተው ይቆጭሃል። ምን ቀረ ብዬ እስቲ ንገሪ፣ ምን ቀረ ብዬ ነው እኔን የሚቆጨኝ? አንቺ ቀረሽ ተብሎ እኔ ሊቆጨኝ? ምን ደፋረሽ ወላሂ። ሀበሻ የጣለውን ሲያነሱበት አይወድም። በእውነት እሺ፣ አንቺን አግኝተኝ ነው። ይቅርታ፣ የኔ በእኔ ጉዳይ የሚያገባሽ ነገር የለም። ድሮስ በአንቺ ጉዳይ እኔ ምን ይመለከተኛል? ታዲያ ለቀቅ አድርጊና። ኧረ እባካችሁ ኧረ ስለ መድኃኒዓለም ምን ማለታቸው ነው? ሰው ምን ይላላችሁ እንዴ? ታውቃለህ፣ እኔ ሜሮን ጥግ የሚደርስ እንደሌለ። አንቺ ነሽ እንጂ ሰው ጥግ የምትደርሺ። አንቺ ጥግማ ማን ደርሶ? ብደርስስ ምን ልታመጣ? ያኔም ስለጠጣውና ጋር የምትነጋገሪ አንተ ዝም ትላለህ። እቺ ጥጋበኛ ምን ማድረጋችሁ ነው? ሴቶች ላይ እጅ ያሳለ በተፈጠረው ክፉ አጋጣሚ ግራ በመጋባት እኔም ሆንኩ ዲባ ቆመን ከማየት በስተቀር ምንም ያደረግነው ነገር የለም። ልጅቷን የመጀመሪያ ሕክምና ሰጣት እያባበለች ከሸኘቻት በኋላ ተመልሳ በመምጣት በነገራችን ላይ እንዴት ሲጣሉ ዝም ብላችሁ ታያላችሁ? ወይ መሬት ያለ ሰው ሲጣሉ ዝም ብላችሁ ታያላችሁ? ልጅቷ እኮ ከሰይጣን የፈጠነች ነች። በነገራችን ላይ ያደረግሽን ነገር ለምሳሌ ኧረ ችግር የለውም። ይሄ ከሙያዬ ግዴታዬ ነው። አይ ጥሩ። ይልቅ ለምንኛ ናት መስልታል? ከምሳሌ በፊት ስሞኪንግ ኤሪያ ያለበት ቢሆን እመርጣለሁ። የተባባሰ ታይሻለሽ እንዴ? ምን ችግር አለው? በእውነት አንቺ ነው መሰለሽ ቆንጆ በለው ግን ቆይ አንቺን የመሰለሽ ቆንጆ ሲጋራ እየጠማት ማጨሻ ቦታ ስትሰቃይ ማየት መቼም ልብሽ የለም። ነይ ለምን ይገርጽሽ? አይ ሳቴ ቆይ አንተ ግን ውስጥህን አውጥተህ ነግራታል? ምን ነገርኳት አልነገርኳት? አንድ የተማረ ሰው አንደርስታንድ በሚያደርገው ደረጃ ገልጬላታል። ደግሞ ፍቅር በመማርና ባለመማር የሚለካ ነገር ነው እንዴ? ከግቢ ጀምሮ እኮ ነው የማፈቅራት። የታደለ ተፈቅሮ መፈቀርን ይሻሻል። እኔ እኮ አቋሟን ማወቅ ብችል ምንኛ ደስ ባለኝ ነበር። እንዴ በቆየንባቸው ጊዜያቶች እኮ ትረዳኛለች ብዬ ነበር። እሷ ግን ትምህርት፣ ሪሰርች። አንዳንዴ ዙሪያህን ብዙ አማራጮች ይኖራሉ። እንዴ ዜማዬ በአማራጭ በፍጹም አትተካም። በፍጹም አማራጭ አልሽ። ፍርዬ እንዴት ስታናመሽ? እናንተስ በጊዜ መጣ። እኔማ በቃ ዛሬ ደስ ብሎኝ ደስ ታናስመሽ ደስ ብሎ ነው። አዎ ታያፈን ጥሩ ምንድን ነው? ምን ችግር አለ? ምን ችግር አለ ደግሞ ለፍንጥር? ይኸውልሽ ዛሬ እንግዲህ የፍንጥሩ ምን መሰለሽ እኔና አንቺ ከዚህ ጋር ተስፈጥረን አልጋው ላይ ከዛ ቅፍቅፍ ብለን ለቅ ነይ።
ልሞትልሽ? ነይ ላሳይሽ። እስቲ እንግዲህ መንገድ አሎ፣ ምነው ጠፋክ? ወይ አሁን በዚህ ሰዓት ተደውሎ እንደዚህ አይነት ጥያቄ ይጠይቃል? ምነው ከ40 ስንተኛዋ ጋር ብትሆን ነው እንደዚህ የተናደድከው? ይህቺን ወዳል ደፋሩ ምን ማለት ነው? 40 ስንተኛዋ ነሽ ብሎ ጥያቄ? እርግጠኛ ነኝ እኔ 47ኛዋ እንደነበርኩኝ። ሶፋኒት ለካ ፍቅር ሰጥሽ ጓዳዬን እየበረበርሽ ኖሯል። በጣም ነው የምታሳዝኝ። በጣም አዝናለሁ። እንኳን አንቺ የትናንቱ አይደለሽም የኖረችው ጥሩዬ እንኳን ጓዳዬን አንድ ቀን በርብራ አታውቅም። እሷማ እንዴት ብላ። አሁን ግን ከማን ጋር ነህ? ከማን ጋር ነህ? ምን አገባሽ? ይኸውልሽ መምጣት ፈልገሽ ከሆነ ለዛሬ አልችልም። ማናት? ቆይ ምን አገባሽ? አንቺ ያዝሽውን ይዘሻል አይደል? አርፈሽ አትተኝም? ተኝ። ምን ሆኖ ነው? ሰላም አጅሬው ጠፍንጎ ይጫወትበታል። ሰላም ሄድን ታዲያ? አንቺ ቀልጂ። ደግሞ ከመቼ ወዲህ ነው ፍቅር በጸበል የሚወጣው? ፍቅር ፍሬ ደግሞ ፍቅር ያውቃል እንዴ? ከመቼ ጀምሮ? ወይስ ማላውቀው ነገር አለ? ከዛሬ ጀምሮ ማወቅሽም ጥሩ ነው። ለማንኛውም ሪኮርድ ክፍል ደርሼ መጣሁ። እሺ እሺ ጌታ እንኳን ደስ ሙሉ ሰው ሆንካ። ብትዘገይም ጥሩ ነው። ፍቅር ሰዓት የለውም። የአንድ ወገን ብቻ ሆነ እንጂ ማፍቀር መታል ነው። መፈቀርም እንደዛው። ግን ስንት ጊዜ ሆናችሁ? በእናትህ አልገባትም እንጂ እስካሁን አመለኝ ያለ ነው። ሳትነግራት ሄሎ ዴቭ፣ እንዴት አደርክ? መቼ? ዛሬ እንችላለን። እሺ፣ እዛው እመጣለሁ። እንግዲህ ከዚህ በኋላ እኔም አንቺም አብረን መኖርና መቀጠል የምንችል አይመስለኝም። ምናልባት ልንገናኝ የምንችለው ከሆነም በስልክ ብቻ። ቻው። እንዴ ቁጭ በል። የት ሄዳለሁ? እንዴ በምን ወደዚህ
እንዴት ነው? ሰላም ነው? እሺ እሷ ደግሞ ስንተኛዋ ናት? ጭራሽ ስራዋንም ችላ ማለት ጀመረች። የፍቅር ነገር እንግዲህ እንዲህ ነው። ለአንተም ለእሷም የየራሳችሁን ባህሪ ሰጥቷቸዋል። የኔን ነገር ትታ ስራዋን ጠበቅ ብታደርግ ነው ይሻላል። ያው እሱንም ቢሆን እኮ ለራሷ መንገሯ አይሻልም ብለህ ነው? አሁንስ በዛ። ምን እየሆንክ ነው? ሁሌ እኔ ስገባ ቢሮ ለቀመጣት በጣም እየደበረኝ ነው። ምንም ነገር አይገባሽም ማለት ነው? እኔ እንዲህ መሆኑ እኮ አንቺን ስለማፈቅር ብቻ ነው፣ ስላፈቀርኩሽ ብቻ ነው። ምን ቀሽና እስካሁን የት ነበርክ? ዘገየ። በአብሮነታችን እኮ ይገባሻል ብዬ ነበር ያን ሁሉ ነገር ሲሆን ነበር። እንደምን አላውቅም። ምነው እንዲህ ዓይነት ቀልድ በ21ኛው ክፍለ ዘመን ማጠናቀቂያ 22ኛው ክፍለ ዘመን መጀመሪያ ላይ እንደዚህ ይባላል? አዲስ ህይወት ልጀምር ነው እያልኩሽ እና እኔ አውቄ ያደረኩት ነገር አይደለም። ደግሞ ከዚህ በኋላ ለአንተም ቢሆን መሰብሰቡ ነው የሚበጅው። እንዴ እኔ አሁን ሰበታትኛለሁ እንዴ? ተሰብስቤ ቁጭ አይደለም እንዴ ያልኩት? ምን ማለትሽ ነው? ተይ እንጂ በሰላም እንደመጣ በሰላም ብንለያይ ጥሩ ነው። እንደዚህ ነው ብቻ። እና እኔስ ምን ልሆን ነው? እኔስ ምን ልሆን? የምን ትሆኛለሽ? ምን ትሆኛለሽ? ይልቅ ይኸውልሽ አንድ ነገር ልንገርሽ። መቼም በዚህ ዘመን የመንደር ሐኪም ቢሆን አታውቂም። ገባሽ? ስለዚህ ጣቅ አድርጎ አውጥቶ ይገላልሽ። አባስኩ ገበርኩ አስወጪው እያልከኝ ነው? እናስገቢው ማለት ነው። ታስገቢው በደህና ቀልደኛ
ምንድን ነው? ፊት እንደ ጠዋት ፀሐይ እያበራ ነው። ዜማዬ የምርቃቱን እንዳትቀር ብላ ነው ቴክስት ያደረገችልኝ። በመጨረሻም ሀሳብ ሰመረ ማለት ነው። ታዲያስ እቴቴ እንግዳ መጥተዋል። አስገባቸው። ዜማዬ መጣው። ደፋሩ ትርሲት ከዚህ ሁሉ ጊዜ በኋላ ከየት መጣ? ከየት ልበልሽ ትርሲት ብዬ እቴቴ ትታወቃላችሁ? ዜማዬ የጥያቄሽን መልስ ራስሽ ይዘሽው መጣሽ? አባትሽ ነው። ዜማዬ ነቃሽ? ተመስገን። አይዞሽ የኔ ልጅ እንግዲህ እቺ ቀስ ብለሽ ጭርጫት እስቲ እባክሽ ዜማዬ ውድ ልጄ ለጥፋተኛው አባትሽ ይቅርታ ታደርግልኛለሽ ብዬ አስባለሁ። ይሄ ይመጣል ብዬ አንድም ቀን አስቤው አላውቅም ነበር። በስራዬ አፍሬያለሁ። አደራሽን ልጄ ቂም እንዳትይዥብኝ። ምንም ቢሆን ወላጅ አባትሽ ነኝ። ያኔ እናትሽ አንቺን እርጉዝ ሆና ትቻት ሲሄድ ሳልወዳት ቀርቼ ወይም አንቺን ጠልቼ አልነበረም። ወጣትነት አሳስቶኝ እንጂ ልጄ የበደልኳችሁን በደል ሁሉ ለመካስ ጊዜው ረፍዷል አውቃለሁ። ብቻ አንቺን ያለ አባት እናትሽን ያለ ባል ሜዳ ላይ ለተወኳችሁ በደስታችሁም ቀንም ህመም ለሆንኩብሽ ትልቅ ይቅርታ ጠይቃለሁ። ኃጢአቴንም ላለመድገም ለአንዴና ለመጨረሻ ጊዜ ንስሐ ገብቼ እንዳንቺ የበደልኳቸውንም ፈልጌ ይቅርታ ለመጠየቅ በስምሽ ቃል ገባለሁ። ልጄ ውድ አባትሽ